እኔ አንድ ነገር እንጋራችሁ ዛሬ ላይ እስኪ እንደው በቃ እነሱ እዚህ ጋር ሰዓት እስካገኝ እስኪ አንድ እንደዚህ ሀሳብ ላንሳና ቪዲዮ ልስራላችሁ ብዬ ጎራልኩኝና፣ ሰላም ቤተሰቦቼ እንደምን አላችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። ሁላችሁም በያላችሁበት ሰላማችሁ ብዝዝት ይበልልኝ። ቤተሰቦቼ የምታበረታቱን ከልብ ምስጋና አለኝ እና ደግሞ ለቻናል አዲስ ስለሆናችሁ ደግሞ ሁላችሁንም እንኳን ደህና መጣችሁ ብያለሁኝ። ዌልካም ላችኋለሁኝ እና ምን ልላችሁ ፈልጌ ነው ዛሬ ላይ አንድ ሀሳብ ዛሬ ላይ የመጣሁት እንደው ታውቃላችሁ፣ በሆነ አጋጣሚ ትዝ አለኝ የሆነ በፊት ያሳለፍኩትና ስደት ላይ እሱን ላጋራችሁ ነው የመጣሁት። ስደት ላይ መጀመሪያ ስትመጡ ምን ያክል ከባድ እንደሆነ እና እንዴት እንደሆነ ልነግራችሁ የመጣሁት ማለት ነው። እና አንዳንዴ ስደት ላይ የምንሰራቸው ስህተቶች፣ የምናደርጋቸው ነገሮች በጣም ይገርሙኛል እና ለዛ ነው እሱ ላጋራችሁ ነው ዛሬ የመጣሁት። እኔ ራሱ ከተሳሳኩት ነገሮች ተነስቼ ካሳለፉት ነገሮች ተነስቼ ካለኝ ኤክስፔሪንስ አንጻር ከዛ ተነስቼ ነው ማወራችሁ። ቁም ነገር ጆሯችሁ እንደምትሰጡኝ አልጠራጠርም ማለት ነው። ድምጽ ጥራት ካለ በጣም ይቅርታ፣ ትምህርት ቤት ነው ያለሁት እና በዛም አይኔም ወደዚህ እንደዚህ ልል ይችላል። እንግዲህ እሱንም ቻሉት ትምህርት ቤት ውስጥ ስለሆንኩ ነው። እና ምን ልላችሁ ፈልጊ ነው፣ አረብ ሀገር እንደ አዲስ ለምትመጡ ሰዎች እና ነባር የምትሆኑ ትችላላችሁ። የማታውቁ ሰዎች ካላችሁ ብዙ ጊዜ እንትን ማለት ጓደኛችሁን እወቁ ማለት ምን ማለት ነው? የሚጠቅማችሁን እና የሚጎዳችሁን ጠንቅቃችሁ ማወቅ አለባችሁ። እንደዛ ስላችሁ እንዴት መሰላችሁ? እኔ በጣም የጎዳኝ ነገር መጀመሪያ ላይ አዲስ ነኝ፣ አላቅም፣ ቋንቋ አላቅም፣ በጣም ልጅ ነኝ፣ ጩጬ ነኝ ምናምን ነገር እንግዲህ በ16 ዓመቴ ነበር ያኔ እና ሰዎቹ በጣም ክፉ ነበሩ። ክፉ ከመሆናቸው አንጻር ደግሞ እኔ በዛን ሰዓት በጣም ልጅ ነኝ፣ የማገናዘብ ብዙ ነገር እንትን የአገናዝቦ የመረዳት እንትኔ በጣም ዝቅተኛ ነው እና በዛን ሰዓት እኔ ምን እንዳሰቡብኝ ራሱ አላውቅም። እና የሆነ ሰዓት ላይ ግን ያው ራሱ የሆነ ያሳውቃቸዋል አይደለም፣ እኔ ሲያሳውቀኝ የሆነ እንትን አልኩኝ፣ አስተዋልኩኝ ማለት ነው። እነሱ ሰዎቹ ምን እንዳሰቡልኝ ምናምን ነገር ሳስተውል ቀጥታ ሄጄ 7 ዓመት የቆየች ኢትዮጵያዊ ነበረች፣ ለእሷ ነው ያማከርኳት ማለት ነው። ከዛ ከእሷ ያገኙት ምላሽ ደግሞ በጣም የሚያስጠላ ነበረ፣ በጣም የሚያስጠላ ማለት ነው። እኔ ምን ማድረግ አለብኝ፣ እንዴት ነው ከዚህ ችግር መውጣት የምችለው ብዬ ባማከርኳት ሰዓት እሷ ግን ደግሞ እንዲህ ተስማማሽ በዚህ ጉዳይ ምናምን ብላ ነው ምላሽ ሰጠችኝ ማለት ነው። ምን ልላችሁ ነው፣ በዛን ሰዓት እንግዲህ እንዴት ነው አንዲት የ16 ዓመት ልጅ ከሀገሯ ተሰዳ ሌላ ወንድ ጋር ሊሸጧት እየተደራደሩ ማለት ልጁ ወጣት ነው ምናምን እና በፍቅር ምናምን የሚጠይቋችሁ አሉ። እንደዚህ ያጋጠማችሁ ታውቃላችሁ። እና እንደዚህ አይነት አጋጥማችሁ እዚህ ጋር የፍቅር ግንኙነት ልትጀምሩ አስቡ። እንግዲህ ምን አይነት አስተሳሰብ እንደሆነ ምን አይነት እንትን እንደሆነ ባላቅም ኢትዮጵያ እንደዚህ አይነት መልስ ስትሰጥላችሁ ሻለሽ እንዲ ፍላጎት አለሽ እንዲ ከሱ ጋር ምናምን እንደዚህ አይነት ነገር ምላሽ ስትሰጣችሁ ኢትዮጵያ እናንተ ምን ትላላችሁ? እናንተ ጨንቋችሁ ቸግሯችሁ ከዛ ነገር ለመውጣት ችግራችሁን ለመፍታት ከዛ ቤት ወጥታችሁ የሆነ ነገር የራሳችሁ በቃ ነፃነት ኑሯችሁ እንድትኖሩ እየፈለጋችሁ አንዲት ብቻ በዛ እድሜ ላይ በዛ ኤጅ ላይ በዛ ሁኔታ ላይ የማታውቁት ሀገር፣ የማታውቁት ቋንቋ፣ የማታውቁት ብሄር ማለት ምን ልላችሁ ፈልጌ ነው፣ ባህል፣ ወግ፣ ሁሉን ነገር የማታውቁበት ቦታ ሄዳችሁ ምንም ሲያወሩ የማይገባችሁ ምንም ነገር ሲሉ የማታውቁ ምንም ብቻ ምኑንም ሁሉ ነገር አዲስ የሆነባችሁ ሀገር ላይ እንደዚህ አይነት ጥያቄ እንደዚህ አይነት መልስ ከኢትዮጵያ ከራሳችሁ ዜጋ ጭንቀታችሁን ስታካፍሉት መልስ ስትሰሙ ምንድን ነው እናንተ በዛን ሰዓት ብትሆኑ ታደርጉ ነበር? ገባችሁ? ስለዚህ የምታማክሩትን ነገር ላይ ያልኳችሁ ለዛ ነው። እኔ በጣም ጎርቶኛል እና ከዛ በኋላ ግን እንደምንም ብዬ በራሴ ድፍረት ምንድን ነው ያደረኩት፣ አይኑ በቃ መውጣት አለብኝ ከዚህ ቤት ምናምን ብዬ ስራ አልሰራም ብዬ ምናምን የወጣሁት። ከዛ ወደ ሌላ ቦታ ተሽጬ ለዛውም ሸጡኝ። ከዛ ያኛው ሰው እየወሰደኝ ስራ መስራት ጀመርኩ። እዛ ደስ የሚለው ሴትዮዋም ጥሩ ናት። ሰውየው ማውራት አይችልም ነበር በሰዓቱ፣ ያኔ ማውራት አይችልም፣ በምልክት ነው የሚያወራው እና ብቻ ፍራቻም ነበረ። ግን ያው እሱ ሲረዳችሁ ከላይ ከእንትኑ
ሲታዘዝላችሁ ይስተካከላል። እና ምንድናችሁ ፈልጌ ነው የምታማክሩትን ይወቁ፣ ጓደኛችሁን ይወቁ። ኢትዮጵያዊ አዲስ ከሆናችሁ በተለይ በጣም ነው የሚንቋችሁ። ዝም ብለው በቃ ኩራታቸው ሰላም አይሏቸውም። በውጭ ስታገኟቸው ራሱ ጢባራችሁ ጢባር አይደለም። እኔ በጣም ብዙ ሰው የማገኘት እድል አለኝ። በጣም ብዙ ሰው አያቸዋለሁ እኮ የምታቁኝም ልትኖራላችሁ እና ሱቅም ሲሄድ በብዙ ቦታ ሄዳለሁ እና ሲሄድ አያቸዋለሁ። ወላሂ እውነት ለመናገር አንዳንዶቹ ሰላም ለማለት ራሱ አይፈልጉም። አንዳንዶቹ ኢትዮጵያንሽ እንዴ ብለው ይጠይቁኛል ማለት ነው። አይኖ እኔ አላውቅም እንግዲህ እና በጣም አስቸጋሪ ነው እና ምንም እናንተ እነሱ ራሳቸውን አዋቂ እናንተን አላዋቂ ነው የሚያደርጉት። ስለዚህ የራሳችሁ ደግሞ በተሻላችሁ መጠን ለአረቦቹ ጋር ለመግባባት ቋንቋ ለማወቅ ቋንቋ ተማሩ። ቋንቋ ለማወቅ ራሳችሁን ለማስተማር በተቻላችሁ አቅም ቲክቶኩን ምኑን ገለል አድርጋችሁ እንደዚህ ዩቲዩብ ላይ ቁጭ ብላችሁ በደንብ ቋንቋ ተማሩ። ከዛ ከሰዎቻችሁ ጋር የሆነ ችግር ራሱ ቢፈጠር ራሳችሁ ለመዋጣት ያን ነገር ለማድረግ ትችላላችሁ። አልባለዛ ግን ኢትዮጵያን አማክሬ ችግር ይፈታልኛል ብላችሁ ታላችሁ በጣም ተሸውዳችኋል። እኔ በጣም ስለተሸወርኩ ነው። ይኖራሉ አሉ በጣም ጥሩ ቅልብ ያላቸው እናንተን የሚያስተምሯችሁ እጃቸውን ይዘው ብዙ ነገር የሚያስረዷችሁ አሉ፣ ግን ሁሉም አይደሉም። ስለዚህ ጥንቃቄ ማድረግ ያንን ሰው መጀመሪያ አውቂያት። አንቺ ከማውራትሽ በፊት ይህን ተጎዳሁኝ ሀገሬ ሌና ብለሽ ይህን ተጎዳሁ ይህን እንዲዝ ምን ላድርግ ብለሽ ሀሳብ ከምጠይቅሽ በፊት አንቺ እሷን አውቂያት። ለእኔ ምንድን ነው የምታስበው? እንዴት ነው አስተሳሰቧ? እንዴት ነው ተረጃት። ከዛ በኋላ እንደገና ለማማከር ይቀልሻል። እና ውዶች የምንላችሁ ነው፣ ራሳችሁን ጠብቁ። በያላችሁበት ሰላማችሁ ብዘዝት ይበልልኝ። እኔ በጣም ነው የምወዳችሁ። አይኖ ሀሳቡ ከተመቻችሁ የሚሰራላችሁ ሀሳብ ካለ ኮመንት ላይ ድሮብ አድርጉልኝ። ሀሳቡ ደግሞ ተመችቷችሁ የሚጠቅም ሀሳብ ነው የተነሳው ልክ ነሽ ብላችሁ ካላችሁ ደግሞ ለምትወዱት ጓደኞቻችሁ ሸር አድርጉላቸው። በተረፈ በያለንበት ሰላማችሁ ብዝዝት ይበልልኝ። ከልቤ ወዳችኋለሁ። ሰብስክራይብ በማድረግ ቤተሰብ